ስሜ ጋሎ እሮ ይባላል። ባለ ትዳር ነኝ። 3 ልጆች አሉ፣ 2 ሴትና 1 ወንድ። ከዚህ በፊት እኛ በተለምዶ የምናርሰውን ያህል እያረስን ዘር እየዘራን ምርት ለፍጆታ ለወድ ፍጆታ የሚሆን ምርት እናገኝ ነበር። ከአጠቃላዩ ማሳ እስከ 5 እስከ 4 ኩንታል አገኛለሁ። ከአሁኑ አመት ጋር 2 አመት ነው እርሻን ፕራክቲስ ያደረኩት። ከዚህ አስተራረስ ዘዴ ያገኘነው ያው ከዚህ በፊት የምናመርተው ምርት ቤት ውስጥ ለፍጆታ ነው የምናውለው። አሁን ግን ያገኘነው ምርት ጥሩ የሚባል ስለነበረ ከቤት ፍጆታ አልፎ እነዚህን ፍየሎችንም በግም ገዝቼ እነሱ እንዲረቡልኝ ማድረግ ወደ መቻል ደረጃ ደርሻለሁ። 7 ኩንታል ግን ያገኘሁት ከዚህ በፊት 5 እና 4 ኩንታል የምናገኘው ከአጠቃላዩ እርሻዬ ነው። ይሄ ግን 7 ኩንታል የተገኘው ከ0.5 ሄክታር ነው። ከትንሽ መሬት በጣም ብዙ ምርት ብዙ ኩንታል ያገኘሁበት ሁኔታ አለ። የማሽላም በቆሎም ያን ተረፈ ምርቱን እንስሳት መኖነት እንጠቀማለን። ልጆቼንም አስተምራለሁ። ባለቤቴ ጋርም የእርሻ ስራ አብረን ነው የምንሰራው። እነዚህ ፍየሎችም ባገኘነው ምርት እንዲገዙ ሲደረግ በጋራ ተነጋግረን ነው ያንን ያደረግነው። ባለፈው ዝናብ ጥሩ ነበረ። የዘንድሮ ደግሞ እኛ ጨምረን ነው 1 ሄክታር ነው የዘንድሮ ያረስነው። ስለዚህ ከዘንድሮ በጣም ብዙ ምርት እናገኛለን ብለን እናስባለን። ግን ይሄ የዝናቡ ሁኔታ አሁን አስፈሪ ነው። ስለዚህ ዝናቡ ከዘነበ ምን ካለ ቆንጆ እስከ 30 እስከ 40 ኩንታል ከዚህ ማሳ እናገኛለን ብለን ስሜ ዶቦ ካለ ነው። ልጆቼ 9 ናቸው። እኔ በዚህ እቀባ እርሻ ያገኘሁት 6 ኩንታል አገኝቻለሁ። እነዚህ በቀደም ባገኘሁት በ6 ኩንታል ፍየል ማለት በ3 ኩንታል ፍየል አገኝቻለሁ። 3ቱን ለቤት ፍጆታ አድርጌያለሁ። እኔ አሁን በካቻምናው ፍየል ገዝቻለሁ። እግዚአብሔር ከረዳኝ ይሄ ከበሰለ መጠለያ ሊሰራ ፈልጋለሁ። ቆርቆሮ ቤት እኛ አሁን ገጠር ላይ ሳር ስለሆነ በዝናብ ጊዜ በጣም እንቸገራለን። ዘንድሮው ዝናብ እጥረት አለ። የካቻምናው ዝናብም ስላለ በዛ ነው 6ቱን ኩንታል ላገኝ የቻልኩት። ዘንድሮ ስጋት የሆነብኝ ብሬ ለማስወፈር ግድ 1 ዙር ዝናብ ያስፈልጋል። ስሜ ያው ጉሪ ዳና ይባላል ነው። 3 ልጆች አሉ። ከማርባት ጎን ለጎን ግብርናው ከጀመርኩት 6 አመት ይሆናል። እርሻው ውስጥ ከገባው በኋላ ያው ትንሽ ነበር የሚገኘው። ያው ከቀለብ ተርፎ ወደ ገበያ ማይቀርብ ነበረ። 5ኛው አመት አካባቢ ላይ በኃይለማርያምና ሮማ ፋውንዴሽን የመጣ ነበር የቀባው እርሻ ከጀመርኩ በኋላ 6 ኩንታል ምናምን ያገኘሁት። ፀሐዩ ባይወጣ በጣም ብዙ ነበር። እስከ 25 ምናምን ነበር የጠበቅኩት። 2017 አገኘሁት። ያው ትንሽ ወደ ገበያ አውጥቻለሁ። ከዚህ በፊት አውጥቼ ማላውቀው አውጥቻለሁ። ከቀለብ ተርፎ ነው። ያው ከ6 4 ለቀለብ ሲቀር 2 ፍየል ቀየርኩት። ገበያ ሳይሆን በፍየል ቀየርኩት። 2ቱን ፍየል በቀልቤ ወደ 38 ሺህ ብር ሸጥኩት። በ38 ሺህ ብሩ ደግሞ ወደ 8 ፍየል ገዛሁት። እንደገና ትናንሽ ገና የሚያድጉትን ገዛሁት። ያው ደልቤ እንደገና ለመሸጥ ነው። ነንሴ የሚባለው ትሰነጥቃለህ፣ ትገለብጣለህ፣ እንደገና ትዘራለህ። 3 ዙር አለ። ሲው ደግሞ ቃጥታ ትመጣለህ፣ ትሰነጥቃለህ። በቃ መሰንጠቅ ነው መዝራን ነው። ለምን ይሄ በአንድ ቀን ነው ተሰነጥቀው ነው የሚገለብጠው፣ ጊዜ ይቆጥባል። ሁለተኛ ደግሞ አረም እንኳን በስህተት ከበቀለም እሱ ሲዬ ላይ ለማንሳትም አሪፍ ነው። ባለፈው አመትም ይሄን ነገር ሲሰራ ያው ጎረቤት ይሄ ማሳዬ መንገድ ዳር ላይ ነው። ይሄ ለምንድነው ብለው ምናምን አንዳንድ ሰዎች እኔ ጋር የኔ ደቦ ላይ ምናምን እኔ ከመጣሁት ይጠይቁኛል። አንተ ምን አድርገህ ነው የዘራኸው ምናምን ነው የሚሉት። ሲበቅል ይህሉ በጣም አሪፍ ነው። ያን አድርግ እንደዚህ የሆነ ሰዎች ግብርናዎች ምናምን የሆነ ፕሮጀክት አለ እንደዛ ብሎ የሚያስረዳ ነው ፕሮጀክት ያለ ኃይለማርያምና ሮማ ፋውንዴሽን። አሁን ማንም ያውቃል እዚህ ቀበሌ ላይ። እኛው እኮ ይሄን እድል ባገኘን በቃ እንዳንተ አድርገን የተወሰነ አንድ ማሳውን በብትን አድርገን አንዱ ማሳ እንደዚህ አንተን ነገር እንሞክራለን የሚሉ ብዙዎች አሉ። እኔ አሁን በዚህ አመት ያቀድኩት ሲሄውን ለማስፋት ማለት ነው። በቃ ሙሉ በሙሉ እንደውም ይሄ ስንጣቆ ግልባጦ ምናምን ይቀርና
በቃ ሙሉ በሙሉ በስዬ ለመዝራት አስቤያለሁ። ይሄንን ሲሆን ጊዜ ይወስዳል። አሁን ወደዚህ ከገባሁት ያለው ለውጥ ዶሮም ያረባው ነው። እንቁላሉም እንደ ልብ ያው ተጠቀመን ነው። ወተትም በቃ ሁሌ የምንጠቀመው ነው።